ውድ ኢትዮጵያውያን ፖሊስ በወንጀል ጠርጥሮ ሲይዛችሁ ማድረግ ያለባችሁን ሁለት ነገሮች ላሳውቃችሁ የህግ ጉዳዮች ላስረዳችሁ ወጥቻለሁ። ጠበቃና የህግ አማካሪ ኤፍሬም ተካልኝ ይባላለሁ። ወደፊት አጫጭር እንደዚህ አይነት የህግ ቪዲዮዎች እንዲደርሳችሁ ከፈለጋችሁ የፕላስ ምልክቷን ተጫኑ። ስለዚህ አሁን ዛሬ ላሳውቃችሁ የመጣሁት ፖሊስ በማንኛውም ወንጀል ጠርጥሮ ሲይዛችሁ ሁለት ማድረግ ያለባችሁ ነገሮች አሉ። የመጀመሪያው መደናገጥ የለባችሁ። ተደናግጣችሁ የሚጎዳችሁን ነገር ተናግራችሁ ልትታሰሩ ትችላላችሁ። ያልፈጸማችሁትን ወንጀል ፈጸምን ብላችሁ ራሳችሁን ችግር ውስጥ ተደናግጣችሁ ልትከቱ ስለምትችሉ የመጀመሪያው መደናገጥ የለባችሁ። ሁለተኛው ነገር ደግሞ በጣም ትልቁ ነጥብ ቃላችሁን ስጡ ስትባሉ እኔ የህጉ ጉዳይ ስለማላቅ ጠበቃ አማክሬ ቃሌን እንድሰጥ ተለዋጭ ቀጠሮ ይሰጠኝ ማለት ልመዱ። ተደናግጣችሁ ማይሆን ነገር ውስጥ አትግቡ። ስለዚህ መብታችሁ ነው፣ ህጉም ይፈቅድላችኋል። ስለዚህ ጠበቃ አማክሬ ልቅረብ ማለት መብት ስለሆነ ህጉ የፈቀደላችሁ ይህንን አድርጉ። እንዲህ አይነት አጫጭር የህግ መብቶች እንዲደርሳችሁ ኮፒ ሊንክ ሼር አድርጉ። አመሰግናለሁ።